ባንድ ቤተሰብ አንድ ቀበሌ ሞሮለስ እስከ 1000 የአርሶ አደር ቤተሰብ ይኖራል 1000 አባወራ እና አርሶ አደሩ 5 ቤተሰብ ቢኖረው እንግዲህ 5000 ሰው አካባቢ ነው አንዷ ቀበሌ 5000 በ30 ብታባዛው 150000 የአርሶ አደር ልጅ 150000 የአርሶ አደር ወጣት 150000 አባወራ እማወራ ይገቡበት አይታወቅም እንግዲህ የኦሮሞ ልጆች ናቸው 150000 ሰው ዘር ማጥፋት ነው ባይዘው የተፈጸመው ለኔ ዘር ማጥፋቱን ኤክስፕሌን አደርጋለሁ ተራ ወንጀል እንዳይሆን እንግዲህ ባንድ ቤተሰብ አንድ ቀበሌ ሞሮለስ እስከ 1000 የአርሶ አደር ቤተሰብ ይኖራል 1000 አባወራ እና አርሶ አደሩ 5 ቤተሰብ ቢኖረው እንግዲህ 5000 ሰው አካባቢ ነው አንዷ ቀበሌ 5000 በ30 ብታባዛው 150000 የአርሶ አደር ልጅ 150000 የአርሶ አደር ወጣት 150000 አባወራ እማወራ ይገቡበት አይታወቅም እንግዲህ የኦሮሞ ልጆች ናቸው 150000 ሰው ዘር ማጥፋት ነው ባይዘው የተፈጸመው ለኔ ዘር ማጥፋቱን ኤክስፕሌን አደርጋለሁ ተራ ወንጀል እንዳይሆን እንግዲህ ባንድ ቤተሰብ አንድ ቀበሌ ሞሮለስ እስከ 1000 የአርሶ አደር ቤተሰብ ይኖራል 1000 አባወራ እና አርሶ አደሩ 5 ቤተሰብ ቢኖረው እንግዲህ 5000 ሰው አካባቢ ነው አንዷ ቀበሌ 5000 በ30 ብታባዛው 150000 የአርሶ አደር ልጅ 150000 የአርሶ አደር ወጣት 150000 አባወራ እማወራ ይገቡበት አይታወቅም እንግዲህ የኦሮሞ ልጆች ናቸው 150000 ሰው ዘር ማጥፋት ነው ባይዘው የተፈጸመው ለኔ ዘር ማጥፋቱን ኤክስፕሌን አደርጋለሁ ተራ ወንጀል እንዳይሆን እንግዲህ ባንድ ቤተሰብ አንድ ቀበሌ ሞሮለስ እስከ 1000 የአርሶ አደር ቤተሰብ ይኖራል 1000 አባወራ እና አርሶ አደሩ 5 ቤተሰብ ቢኖረው እንግዲህ 5000 ሰው አካባቢ ነው አንዷ ቀበሌ 5000 በ30 ብታባዛው 150000 የአርሶ አደር ልጅ 150000 የአርሶ አደር ወጣት 150000 አባወራ እማወራ ይገቡበት አይታወቅም እንግዲህ የኦሮሞ ልጆች ናቸው 150000 ሰው ዘር ማጥፋት ነው ባይዘው የተፈጸመው ለኔ ዘር ማጥፋቱን ኤክስፕሌን አደርጋለሁ ተራ ወንጀል እንዳይሆን